ከሰሞኑ አንድ የማላውቀው ቁጥር ወደ ሞባይል ስልክ የተደወለልኝ። ደዋዩም ስሜን ጠርቶ ከኢትዮጵያ ንግድ ባንክ እንደሚደውልም ነግሮኝ የሞባይል ባንኪንግ አገልግሎት ተጠቃሚ መሆኔንና መሰል መረጃዎችን ይጠይቀኝ ጀመር። በሞባይል ባንኪንግ አማካኝነት የማጭበርበር ወንጀል እንደሚካሄድ ቀድሞ መረጃው ነበረኝና ንግግራችንን መቅዳት ጀመርኩኝ። ከእነ ምደውል አልከኝ? ከኢትዮጵያ ንግድ ባንክ አቶ ቶማስ ኃይሉ ነህ አይደለም? አዎ ነኝ። በእጅ ስልክ ሞባይል ባንኪንግ ከፍተህ ነበር እየተገለገልክበት ነው? እየተገለገልኩበት ነው። በዚህ 15 ቀን መጥተህ ፎርም ሞልተሃል? አይ አልሞላውም። አሁን አክቲቬት ነገሩን ለማስመዝገብ እንዲያመቸን ስልክ ትንሽ የቁጥር ስልክ ነች ወይስ ትልቁ ታች ስክሪን ነው? መልካም። እሺ ላይቭ ስለሆነ ፎርሙ ማስሞላ አድኮል የምትል የመስቀል ምልክት አለች አይደለ? እሺ አንድነከ ሴንዶክ ይበለው። እሺ እየነካው ሚስጥር ቁጥርን በጥንቃቄ አስገብተህ ሴንድ በለው። ሲመጣ መጣ በል። ከዛ በኋላ እኔን ገንዘብ ልበላ ወንድሜ ለምን ሰርታ አበላም? በእኔ ላይ ሊደርስ የነበረው የገንዘብ ማጭበርበር ወንጀል መነሻ በማድረግ መረጃዎችን ማሰባሰብ ጀመርኩኝ። በዚህ ሰዓት ታዲያ አቶ አበራ ከበደን አገኘኋቸው። አቶ አበራ በዚሁ የሞባይል ባንኪንግ አገልግሎት አማካኝነት ብዙ ገንዘብ የተጭበረበሩ ናቸው። ከኢትዮጵያ ንግድ ባንክ ነው የምደውለው። በርካታ ሰዎች የሞባይል ማጭበርበር እየደረሰባቸው ስላለ የእርስዎንም ባሉበት ሆኖም እናስተካክልሎት የሚል ነገር ነገረኝ። አመንኩት። ንካ የሚለኝ ብቻ መንካት ሆነ። ከዛ በኋላ እየነካሁ ስንት የሞባይል ባንኪንግ አለህ አለኝ። 2 አልኩት። አዋሽና ንግድ ባንክ ማለት ነው። ከዛ ከሁለቱም ላይ በቃ ያለውን ነገር በሙሉ ወሰደው ማለት ነው። 364,000። ከዛ ውስጥ ግን ወዲያውኑ 8980 ደውዬ ነበር አዋሽ ላይ ማለት ነው። እሱን ስነግራቸው በአሰራራቸው መሰረት 24 ሰዓት የማቆም እንትን አላቸው። እንግዲህ በዛ መካከል ይሄ 99800 ሳይንቀሳቀስ እስካሁን አለ። አቶ አበራ ከዛም ወደ ፌደራል ፖሊስ ወንጀል ምርመራ አቅንተው ክስ መሰረቱ። በዚህ መሰረትም እግድ አስወጥተው ለአዋሽ ባንክ እግዱን አስገቡ። ነገር ግን ተስፋቸው በእግድ የተያዘው ገንዘብ ላይ ብቻ ሆኗል። እኔ እንኳን ተስፋ ሙሉ ለሙሉ አሁን ሁለቱም ላይ ባላደርግም ግን የቆመው ይመለሳል የሚል የእግዱ ቢያንስ ይመለሳል የሚል እንትን አለኝ። ለምንድን ነው ይሄንን የምለው? ያኛው ቢያዙ እንኳን ገንዘቡን አጥፍተውት ከሆነ ምርጫቸው የሚሆነው ያው የእስር ቅጣት ነው ማለት ነው። ኢትዮጵያ ንግድ ባንክም እንዲሁ ሁሌም የሚተማመኑበት ባንክ ነው የሚባለው። በስሙ ግን እንደዚህ አይነት መጭበርበሮች፣ ማታለሎች ሲደረጉ ራሱን ቢሆን የራሱን ድርሻ ደግሞ እንዲወጣ ራሱም ባንኩን ክትትል ማድረግ አለበት። ስሜን ከየት አገኘው? ስልክ ቁጥሬን ከየት አገኘው? ኮማንደር ኤፍሬም ማስረሻም በፌደራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ የፋይናንስና ንግድ ነክ ወንጀሎች ምርመራ ኃላፊ ናቸው። በኤሌክትሮኒክስ መሳሪያዎች የሚፈጸም የማጭበርበር ወንጀል እጅግ አሳሳቢ እየሆነ ስለመምጣቱ ይገልጻሉ። ቀን ውስጥ የማይገባ ጥቆማ የለም። በተለይ ሞባይል ባንኪንግ ጋር በተያያዘ ከ100 ሺህ ብር በላይ ብቻ እዚህ ቢሮ ላይ በየቀኑ በጣም በርካታ ጥቆማ ይገባል። በአብዛኛው ባንኮች ተባባሪዎች ናቸው። የመጀመሪያ የክስ አቤቱታ የቀረበው ገንዘብ ዝውውሩ ፈጣን ካልሆነ በሞባይል ባንኪንግ ከአንዱ ወደ አንዱ ካልተላለፈ ሰዎቹን ቃል ተቀብለው ወዲያውኑ የትብብር ደብዳቤ በመጻፍ አካውንቱ ለጊዜ ፍሪዝ እንዲደረግ ይደረጋል። የተወሰኑ ገንዘቦች የሚገኙ ከሆነ ማለት ነው። በአብዛኛው ግን አንደርስበትም። ምክንያቱም ገንዘቡ ወዲያውኑ ከተጎጁ ሰው ወደ ሆነ ግለሰብ አካውንት ይገባል። ያ አካውንት በሞባይል ባንኪንግ ይንቀሳቀሳል። ሰው ወዲያውኑ ገንዘቡ ወደ አዘር ባንኮች ይሄድና ጉዳዩ ላይ ለመድረስ የተወሰኑ ጊዜያቶችን ይወስዳል። የማጭበርበር ወንጀል ላይ ተሳታፊ የሆኑ አካላት ሐሰተኛ ስምና የባንክ ደብተር የሚጠቀሙ በመሆናቸው የወንጀል ምርመራውን ውስብስብ አድርጎታልን ብለዋል። የዚህ የወንጀል ድርጊት ተፈጻሚ የሆኑ ሰዎች በትክክለኛ ስማቸውና በትክክለኛ ማንነታቸው አካውንት አይከፍቱ። በሐሰተኛ ማንነት፣ በሐሰተኛ መታወቂያ፣ በሐሰተኛ ሌላ እነሱን ሊገልጽ የሚችል አድራሻ በማቅረብ በሚከፈት አካውንት ነው ገንዘቡ የሚንቀሳቀሰው። አንድ ሰው 7 ስም 8 ስም ይዞ በተለያዩ ቅርንጫፎች የተለያዩ አካውንት ሊከፍት ይችላል። አንዱን አካውንት ስትከፍተው ስትዘጋ ወደ ሌላኛው አካውንት በዛኛው አካውንት ይሰራል። ሰው በቀላሉ ማግኘት የሚያስቸግረን አንዱ የግለሰቦች የአይደንቲቲ ሁኔታ ወይም የማንነት ጉዳይ በቀላሉ ገንዘቡን ለማግኘት የሚቻል ሆኖ አይገኝም። የተለያዩ ግንዛቤ ማስጨበጫ ስራዎች ቢሰሩም የሞባይል ባንኪንግ ወንጀል አሁንም ተስፋፍቶ ቀጥሏል። ህብረተሰቡ ግን ከዚህ ባንክ የደወልነው ስለተባለ ብቻ ሳያረጋግጡ ለአጭበርባሪዎች መጋለጥ የለባቸውም ተብሏል።